ዛሬ የኔና የባሌ አንቨርሰሪያችን ነው። የተገናኘንባት ቀነች፣ ልዩ ቀነች። ልብሴ ልቀይር፣ እንደዚህ ተዝረክርኬማ እንዳይመጣ። ይሄ ያምርብኛል። ይሄ ደግሞ ትንሽ ቦርጬን። ዛሬማ ልዩ ሆኜ ነው መቅረብ ያለው። አሁን ለቀናችን የሚመጣናኝን ልብስ ያገኘው መሰለኝ። አሁን አምሮብኛል። ሜካፕ እሱ አይወድም። ሜካፕ ትንሽ ባርክ ትንሽ ፈካ ነበር። በቃ መምጫ ሰዓቱ ደረሰ። ተፈጥሮ ነውና መጣሁ። የኔ ፍቅር መጣልኝ። የልትይጂ ኧረ የትም ልሄድ አይደለም። ና የት ሄደሽ ነበር ታዲያ? የት ሄደሽ ነበር? የትም አልሄድኩም የኔ ውድ። ግባ እና ግባ፣ አሳይሃለሁ። እሱን ና ማር። ዛሬ እኮ የተገናኘንበት አንቨርሰሪ ቀናችን። ማነው? እኔ እናንተ። ያው በጥቂቱም ቢሆን ትንሽ ጎድ ጎድ ብዬ ቀኑን ለማስታወስ ብዬ እኮ ነው። ና ቁጭ በላ። አይ ስራ አለብኝ ልሄድ ነው። አሁንም ልብስ ለመቀየር ነው የመጣሁት። ዛሬ እንኳን አብረን አናሳልፍም? አይ ስራ አለብኝ አልኩሽ እኮ አይደል? ሰዎች ቀጥሬያለሁ። ልብስ ለመቀየር ነው የመጣሁት። ደግሞ ከመቼ ወዲህ ነው ከመሸ ስራ ያለው? ያቺ ስራ ስለሌለሽ እኮ ማለት አንቺ እኮ ቤቱ ስለምትዩና ወጥና ቡና ማንቃር ጉዳይ አይደለም ስራ ማለት። በማንኛውም ሰዓት ልሰራ እችላለሁ። አሃ ስራ የለሽም አንቺ ወጥተሽ መስራት አታቂም፣ የስራ ሰዓትንም ለይተሽ የምታቂ አይደለም እያልከኝ ነው? ታምሬ እኮ ቤት ቁጭ ያልኩት ላንተና ለልጄ ስል ነው። ጨቃጨቂ በእናትሽ ይሄ ጭቅጭቅሽ ስላችቶኛ ነው እንትያትሽ። አሃ ቤቴንና ልጄን ብዬ ቤት ስለተቀመጥኩኝ ተራ ሴት እንኳን መሄጃ የሌለኝ ስራ እማላቅ የስራ ሰዓት እማላቅ አደረከኝ አይደል? ወይኔ የኔ ፍቅር ስልክ ይዘግቶ ነው በሌላ ሰው ስልክ የምደውልልህ። በቃ እዛ የተለመደው ሩም ማየት በኩል ለካ ለዚህ ነው ጸባይ የተቀየረው። አስችሎሽ ይሆን አስችሎሽ